አጋንንትን የመቆጣጠር የእንስሳትን ቋንቋ የመስማት ድብቁን የዓለም ዕውቀት የመግለጥ ኃይል ይህ ሁሉ በአንድ ቀለበት። የሰለሞን ቀለበት ተረት ነው ወይስ እውነት? ዛሬስ የት ይሆን? እንኳን ወደዚህ አስገራሚ ዶክመንተሪ በደህና መጣችሁ። ዛሬ የምንመረምረው ከብዙ ሺህ ዓመታት በፊት ጀምሮ የሰውን ልጅ ቀልብ የሳበ እጅግ ምስጢራዊና ኃያል ስለሆነው ስለ ሰለሞን ቀለበት ይሆናል። በጥበቡና በሀብቱ ወደር ያልተገኘለት ንጉሥ ሰለሞን ከተፈጥሮ በላይ የሆነ ኃይል ያለው ቀለበት እንደነበረው ይነገራል። ይህ ቀለበት አጋንንትን እንዲቆጣጠር፣ የእንስሳትን ቋንቋ እንዲረዳ እንዲሁም መላእክትን ሳይቀር ለማናገር እንዳስቻለው የሚገልጹ በርካታ ንግርቶች አሉ። ታዲያ ይህ ሁሉ እውነት ነው ወይንስ የሰዎች ፈጠራ? ቀለበቱ በእርግጥ ከነበረስ አሁን የት ነው የሚገኘው? ተሰርቋል? ጠፍቷል? ወይንስ ሆን ተብሎ በሚስጥር ተደብቋል? ከታሪክ ድርሳናት እስከ ዘመናዊ የሴራ ትንታኔዎች፣ ከሃይማኖታዊ መዛግብት እስከ ሳይንሳዊ መላምቶች ድረስ የቀለበቱን ሚስጥር ለመፍታት እንሞክራለን። በአይሁድ በክርስትናና በእስልምና እምነቶች ውስጥ ስለዚህ ቀለበት ምን ይባላል? በኢትዮጵያ ኦርቶዶክስ ተዋሕዶ ቤተክርስቲያን አስተምሮ ውስጥስ ምን አይነት ስፍራ አለው? ከታቦተ ጽዮን ጋርስ ምን አይነት ግንኙነት ይኖረው ይሆን? እነዚህንና ሌሎች በርካታ ጥያቄዎችን ለመመለስ ወደ ጥንታዊቷ ኢየሩሳሌም፣ ወደ አክሱም ጽዮን እንዲሁም ወደ ምስጢራዊ ማህበራት ዓለም ጉዞ እናደርጋለን። ዝግጁ ናችሁ? እንግዲያውስ የሰለሞንን ቀለበት ምስጢር አብረን እንመርምር። ውድ የመባ ቲቪ ተመልካቾች፣ ለተከታታይ ሳምንታት ልብን በሚመስጡ ዓይንን በሚማርኩ እምነትን በሚያጠነክሩ 28 አስደናቂ ክፍሎች ሲቀርብላችሁ የነበረው የመጽሐፍ ቅዱስ ታሪኮች ምዕራፍ 1 በእግዚአብሔር ታማኝ አገልጋይ በነህምያ ታሪክ ተጠናቋል። የምዕራፍ 1 ጉዟችን ከፍጥረት አስደናቂ ታሪክ ጀምሮ የአባቶቻችንን የእምነት ፈተናዎች፣ የነቢያቱን ተጋድሎ፣ የነገሥታቱን ክብርና ውድቀት ሁሉንም አካቶ የብሉይ ኪዳንን ዋና ዋና ገጾች በዝርዝር ዳሷል። አብርሃምን በጉዞው ተከትለነዋል። ሙሴን በቀይ ባህር መሻገር አብረነው ተገርመናል። ከዳዊት ጋር ጎልያድን ድል ነስተናል። ከሰለሞን ጥበብ ተምረናል። ከነህምያ ጋር የፈራረሰውን ቅጥር ገንብተናል። አሁንም ታሪኩ ይቀጥላል። የምዕራፍ 1 ፍጻሜ የአዲስ ምዕራፍ መጀመሪያ ነው። የምስጢር መጋረጃ ይገለጣል። የአዲስ ኪዳን ብርሃን ይፈነጥቃል። የመጽሐፍ ቅዱስ ታሪኮች ምዕራፍ 2 የዓለምን መድኃኒት፣ የሕይወትን ራስ፣ የፍቅርን ባለቤት፣ የጌታችንን የአምላካችንን የመድኃኒታችንን የኢየሱስ ክርስቶስን ልደት፣ ሕይወት፣ ተአምራት፣ ትምህርት፣ ሞትና ትንሣኤ እንዲሁም ዕርገት፣ የቅዱሳን ሐዋርያትን ተጋድሎ በዝርዝር የሚያስቃኝ ልብን የሚመስጥ ተከታታይ ክፍል ይዞላችሁ ይመጣል። ይህ ታላቅ መንፈሳዊ ድግስ በታላቁ የአብይ ጾም የመጀመሪያ ቀን ይጀመራል። እንዳያመልጦ። ውድ የመባ ቲቪ ቤተሰቦች፣ እስከዚያው ግን በምዕራፍ 1 ላይ ያላችሁን አስተያየት፣ ጥያቄና ሐሳብ እንድትለግሱን በአክብሮት እንጠይቃለን። ሐሳባችሁ ለቀጣይ ሥራዎቻችን ብርታት ይሆነናል። በዩቲዩብ ገጻችን ላይ ባለው የአስተያየት መስጫ ሳጥን እንዲሁም በቴሌግራም አድራሻችን ሐሳባችሁን አጋሩን። ተሳትፏችሁ አይለየን። የመባ ቲቪ መንፈሳዊ ጉዞ ከእናንተ ጋር ይቀጥላል። በጌታ ጾም ያገናኘን። የሰለሞን ቀለበት ምስጢር ኃይል፣ ድብቅ እውነታዎችና ሴራዎች። ንጉሥ ሰለሞን ከተፈጥሮ በላይ የሆነ ኃይል ያለው ቀለበት ነበረውን? ለብዙ ዘመናት በጥበቡና በሀብቱ በሚታወቀው መጽሐፍ ቅዱሳዊው ንጉሥ ዙሪያ ብዙ ነገሮች ይባላሉ። ከነዚህ መካከል አንድ ነገር ጎልቶ ይታያል። አስደናቂ ችሎታዎችን ይሰጠው ነበር የተባለው ምስጢራዊ ቀለበት። አንዳንዶች መናፍስትንና አጋንንትን እንዲያዝ ያስችለው ነበር ይላሉ። ሌሎች ደግሞ መለኮታዊ ዕውቀትን እንደሰጠው ይናገራሉ። በታሪክ ውስጥ እጅግ ጥበበኛ ገዢ አድርጎታል። ይህ ቀለበት በዋና ዋና ታሪካዊ ክስተቶች ላይ ተጽዕኖ አሳድሮ ይሆን? በእርግጥ ከነበረስ አሁን የት ነው ያለው? ከጥንታዊ ጽሑፎች እስከ መካከለኛው ዘመን ጥንቆላ መጻሕፍትና የተለያዩ የሃይማኖት ታሪኮች ውስጥ የሰለሞን ቀለበት በተለያዩ መልኮች ተገልጿል። በአይሁድ ታሪክ የሰለሞን ማኅተብ ይባላል።
የእስልምና ምንጮች ከፈጣሪ የተሰጠ ስጦታ እንደሆነ ይገልጹታል። አንዳንድ የክርስትና ታሪኮች ከጠፋው ምስጢራዊ ጥበብ ጋር ያገናኙታል። ታሪኮች እንደሚጠቁሙት በኢየሩሳሌም የሚገኘውን የመጀመሪያውን ቤተ መቅደስ በመገንባት ረገድ ይህ ቀለበት ትልቅ ሚና ተጫውቷል። መናፍስት በቀለበቱ ትእዛዝ ስር እንዲሰሩ ተገደዋል። አንዳንዶች ይህ ቀለበት እውነታን ሊለውጥ ዕጣ ፈንታን ሊቀይር እንደሚችል ያምናሉ። ግን እንዲህ ያለ ኃይለኛ ነገር ከነበረ እንዴት በቀላሉ ሊጠፋ ቻለ? የሰለሞን ቀለበት መጥፋት ስፍር ቁጥር የሌላቸውን ንድፈ ሐሳቦች አስነስቷል። አንዳንዶች በሚስጥር ማህበራት ተደብቆ በትውልዶች በገዢዎችና በሚስጥራውያን በኩል ተላልፏል ይላሉ። ሌሎች ተሰርቋል፣ ጠፍቷል፣ ወይም ኃይሉ በተሳሳተ እጅ ሰው ውስጥ እንዳይገባ ተደምስሷል ብለው ያምናሉ። በታሪክ ዘመናት ሁሉ የተለያዩ ሰዎች የመካከለኛው ዘመን አልኬሚስቶችን፣ የህዳሴ ዘመን ምሁራንንና የዘመናችንን የሴራ ጠበብቶችን ጨምሮ ቀለበቱን ፈልገዋል። አንዳንዶች ከቅዱሱ ጽዋ፣ ከታቦተ ጽዮንና ከሌሎች ታዋቂ ቅርሶች ጋር አገናኝተውታል። ግን ቀለበቱ ፈጽሞ ባይጠፋስ? የኃይሉ ዱካዎች ዛሬም በምልክቶች፣ በአምልኮ ሥርዓቶችና በጥንታዊ ጽሑፎች ውስጥ ተደብቀው ቢሆንስ? ዘመናዊ ምስጢራዊ ድርጅቶች አሁንም ዕውቀቱን ተጠቅመው የዓለምን ክስተቶች እየቀረጹ ቢሆንስ? ይህ ዶክመንተሪ የሰለሞንን ቀለበት አመጣጥ ታሪኮችና አፈታሪኮች እንዲሁም ምስጢሮችን በጥልቀት ይመረምራል። አፈታሪኩን ሕያው የሚያደርጉ ጥንታዊ ጽሑፎችን፣ ታሪካዊ ዘገባዎችንና ምስጢራዊ ወጎችን ይገልጣል። ሃይማኖታዊ ቅዱሳት መጻሕፍትን፣ ምስጢራዊ ጽሑፎችንና ዘመናዊ ሴራዎችን በመመርመር በሺዎች ለሚቆጠሩ ዓመታት ምሁራንን፣ ገዢዎችንና የቅርስ ፈላጊዎችን ስላመራመረው ቀለበት ጥንቅቅ ያለ መረጃ ያቀርባል። ብዙዎች መለኮታዊ ስጦታ፣ አስማታዊ ቅርስ ወይም ተራ አፈ ታሪክ አድርገው ቢመለከቱት አንድ ነገር ግን ግልጽ ነው። የሰለሞን ቀለበት ከታሪክ ታላላቅ ምስጢሮች አንዱ ሆኖ ኖሯል፣ ወደፊትም ይኖራል። የሰለሞን ቀለበት አፈ ታሪክ በብዙ ባህሎች ውስጥ ይገኛል። እያንዳንዱ ባህል የራሱን ትርጓሜ ለታሪኩ ይሰጣል። በአይሁድ፣ በእስልምና፣ በክርስትና ትውፊቶች ውስጥም ይህ ምስጢራዊ ቅርስ ከተለየ ጥበብ፣ ከተፈጥሮ በላይ ከሆነ ኃይልና ከመለኮታዊ ሥልጣን ጋር የተያያዘ ነው። ልዩነቶች ቢኖሩም አንድ ነገር ግን ግልጽ ነው። ይህን ቀለበት የያዘ ሁሉ በሥጋዊም ሆነ በመንፈሳዊው ዓለም ላይ ከፍተኛ ኃይል ነበረው። በአይሁድ ባህል የሰለሞን ቀለበት ብዙውን ጊዜ የሰለሞን ማኅተብ ተብሎ ይጠራል። የጥበብና የመለኮታዊ ሥልጣን ምልክት ነው። የመጀመሪያዎቹ ማጣቀሻዎች በታልሙድና በኋለኞቹ የአይሁድ ምስጢራዊ ጽሑፎች ውስጥ ይታያሉ። በአይሁድ አፈ ታሪክ መሠረት ይህ ቀለበት ለሰለሞን መናፍስትን የማዘዝ፣ አጋንንትን የመቆጣጠርና መለኮታዊ ዕውቀትን የመክፈት ችሎታን ሰጥቶታል። ስለ ቀለበቱ ከሚታወቁ የአይሁድ ታሪኮች አንዱ በራሱ በንጉሡ የተጻፈ ነው ከተባለው የሰለሞን ኪዳን የተባለ መጽሐፍ የመጣ ነው። በዚህ መጽሐፍ መሠረት ቀለበቱን ለሰለሞን የሰጠው የመላእክት አለቃ ቅዱስ ሚካኤል ሲሆን ቀለበቱ አጋንንትን እንዲቆጣጠርና በኢየሩሳሌም የሚገኘውን የመጀመሪያውን ቤተ መቅደስ እንዲገነቡ አስገድዷቸዋል። ጽሑፉ ሰለሞን እነዚህን መናፍስት እንዴት እንደጠየቃቸው፣ ስማቸውን፣ ኃይላቸውንና ድክመቶቻቸውን እንደተማረ ይገልጻል። ቀለበቱን በመጠቀምም እንደፈለገ ሊጠራቸው፣ ሊያሰራቸው ወይም ሊያባረራቸው ይችላል ይለናል። የእስልምና ባህልም ስለ ሰለሞን ቀለበት ይናገራል። እርሱም ካታም ሱሌይማን በመባል ይታወቃል። በቁርአንና በሐዲስ ውስጥ ሰለሞን ወይም ሱሌይማን ከሰዎችም ሆነ ከተፈጥሮ በላይ በሆኑ ፍጥረታት ጂንን ጨምሮ ነፃ ምርጫ ያላቸው ኃይለኛ መናፍስትን የገዛ ነቢይ ተብሎ ተገልጿል። የእስልምና መዛግብት ቀለበቱ ሰለሞን ከእንስሳት ጋር እንዲነጋገር እንደፈቀደለትም ይናገራሉ። በኢትዮጵያ ታሪክ ውስጥም የሰለሞን ቀለበት ከክብረ ነገሥት መጽሐፍና ከኢትዮጵያ ብሔራዊ ታሪክ ጋር በጥብቅ የተሳሰረ ነው። ይህ ጽሑፍ የኢትዮጵያ ንጉሣዊ ሥርወ መንግሥት ከምኒልክ አንደኛ ከሰለሞንና ከሳባ ንግሥት ልጅ እንደመጣ ይናገራል። እንደ ኢትዮጵያ ድርሳናት ሰለሞን ጥበቡን ምናልባትም ቀለበቱን ለምኒልክ አስተላልፏል። አንዳንድ ቅጂዎች ቀለበቱ ከታቦተ ጽዮን ጋር ወደ ኢትዮጵያ ተወስዶ በአክሱም ከተማ ተደብቆ እንደነበር ይጠቁማሉ። ይህ እውነት ከሆነ የሰለሞን ቀለበት ልክ እንደ ታቦቱ በሰው ልጅ ታሪክ ውስጥ ከታላላቅ ሀብቶች አንዱ ይሆናል። የሰለሞን ቀለበት ኃይሎች። የሰለሞን ቀለበት የተለያዩ ኃይለኛ ችሎታዎች እንዳሉት ይነገራል። ምንም እንኳን የተለያዩ ባህሎች ኃይሉን በተለያዩ መንገዶች ቢገልጹም መሰረታዊ ቁም ነገሮቹ ግን ተመሳሳይነት አላቸው። የተወሰኑትን ከዚህ በማስቀጠል እንመልከት። መናፍስትንና አጋንንትን ማዘዝ። ብዙ አፈ ታሪኮች የሰለሞን ቀለበት ከተፈጥሮ በላይ የሆኑ አካላትን እንዲቆጣጠር እንደፈቀደለት ይስማማሉ። የሰለሞን ኪዳን የተባለው ጥንታዊ መጽሐፍ ንጉሥ ሰለሞን አጋንንትን እንዳሰረና የመጀመሪያውን ቤተ መቅደስ እንዲሰሩ እንዳስገደዳቸው ይናገራል። የሰው ልጅን በመፈተን ረገድ ስላላቸው ሚናም ጠይቋቸዋል። ስለ ሕመም፣ ኃጢአትና ዕጣ ፈንታ ምስጢሮችንም ተምሯል ይላል።
ከእንስሳት ጋር የመነጋገር ብቃት። የእስልምና ምንጮች ሰለሞን ከእንስሳት ጋር የመነጋገር ችሎታውን ያጎላሉ። ይህንንም ከቀለበቱ መለኮታዊ ኃይል ጋር ያገናኙታል። በእነሱ ታሪኮች ውስጥ የወፎችን የነፍሳትንና የዓሣዎችን ቋንቋ ንጉሡ ይረዳ እንደነበር ተጠቅሷል። አሁን ደግሞ ወደ ወሳኙ ጥያቄ እንለፍ። የሰለሞን ቀለበት ጠፍቷል ወይንስ ተደብቋል? የሰለሞን ቀለበት ዕጣ ፈንታ ከታሪክ ታላላቅ ምስጢሮች ውስጥ አንዱ ነው። ቀለበቱ በእርግጥ ከነበረ ከንጉሥ ሰለሞን ሞት በኋላ ምን ሆነ? ጠፋ? ተሰረቀ? ወይንስ ኃይሉ በተሳሳተ ሰው እጅ ውስጥ እንዳይገባ ሆም ተብሎ ተደበቀ? የሚሉት ወሳኝ ጥያቄዎች ናቸው። ባለፉት 100 ዘመናት የተለያዩ ንድፈ ሐሳቦች በዚህ ጉዳይ ላይ ብቅ ብለዋል። አንዳንዶቹ የቀለበቱን መኖር ሲጠቁሙ፣ አንዳንዶቹ ከሰለሞን ጋር ተቀብሯል ብለው ያምናሉ። ሌሎች ደግሞ በምስጢር ማህበራት በኩል ተላልፈዋል፣ ዛሬም ድረስ ይቆጣጠሩታል ይላሉ። ሁሉንም አንድ በአንድ እንመልከታቸው። ከሰለሞን ሞት በኋላ ጠፍቷል የሚሉትን እናስቀድም። ንጉሥ ሰለሞን እስራኤልን የገዛው በ10ኛው መቶ ክፍለ ዘመን ቅድመ ልደተ ክርስቶስ ነበር። ነገር ግን ከሞቱ በኋላ መንግስቱ አለመረጋጋትና መከፋፈል ገጠመው። እንደ መጽሐፍ ቅዱስ ታሪኮች ልጁ ሮብዓም ዙፋኑን ወረሰ። ነገር ግን አገዛዙ በአመጽ የታወቀ ነበር። ይህም እስራኤል በሁለት መንግስታት ማለትም ይሁዳና እስራኤል ተብላ እንድትከፈል አድርጓታል። አንዳንድ ንድፈ ሐሳቦች በዚህ የግርግር ወቅት ቀለበቱ ወይ ጠፍቷል ወይም ተሰርቋል ይላሉ። በማስቀጠልም የሰለሞን ቀለበት ከተፈጥሮ በላይ የሆነ ጥበብና ኃይል ማጎናጸፍ ከቻለ የእስራኤልን ዕጣ ፈንታ ለመቆጣጠር ለሚመኙ ሰዎች ተፈላጊ ነገር ይሆን ነበር በማለት ያስረዳሉ። እነዚህ ሰዎች ካቀረቡት ሐሳብ በመነሳት አንዳንድ በታሪኩ ላይ ሊሆኑ የሚችሉ ግምቶችን እንደሚከተለው ይዘረዝራሉ። የመጀመሪያው ሮብዓም መንግስቱን መቆጣጠር አለመቻሉ ነው። ሰለሞን ቀለበቱን ለልጁ አስተላልፎ ከነበረ ሮብዓም እንደ አባቱ በጥበብ መግዛት ያልቻለው ለምንድን ነው? ቀለበቱን አጣው ወይንስ ከሰለሞን ሞት በኋላ ኃይሉን አጣ ብለው በመጠየቅ የሮብዓም መንግስት አለመረጋጋት የአባቱን ቀለበት ላለመውረሱ ማሳያ እንደሆነ ይናገራሉ። ሁለተኛው ይህ ቀለበት ከንጉሡ ሰለሞን ሞት በኋላ ጠፍቷል በማለት የሚጠቀሰው ግምት ደግሞ የሚከተለው ነው። እርሱም በወራሪዎች ተወስዷል የሚለው ነው። የግብፁ ፈርዖን ከሰለሞን የግዛት ዘመን በኋላ ብዙም ሳይቆይ ኢየሩሳሌምን ወረረ። የቤተ መቅደሱን ውድ ሀብቶች ዘረፈ። በመሆኑም ቀለበቱ ከተሰረቁ ዕቃዎች መካከል ሊሆን ይችላል። ይህ ከሆነ ደግሞ ከጦርነቱ ምርኮ ጋር ተደብቆ ወደ ግብፅ ተጉዞ ሊሆን ይችላል ብለው ይገምታሉ። በማስቀጠልም አላግባብ ጥቅም ላይ እንዳይውል ተደምስሷል የሚል ግምትም አለ። አንዳንድ የአይሁድና ምስጢራዊ ታሪኮች ከሰለሞን ሞት በኋላ ቀለበቱ የወደፊት ገዢዎች አላግባብ እንዳይጠቀሙበት ሆን ተብሎ ተደምስሷል ይላሉ። በዚህ አመለካከት መሰረት የቀለበቱ ኃይል ከሰለሞን ጋር ብቻ የተያያዘ እንጂ ወደ ሌላ ግለሰብ የተላለፈ አይደለም ይላሉ። ቀጣዮቹ ከሰለሞን ጋር ተቀብሯል የሚሉት ናቸው። በጣም ከሚታወቁት ንድፈ ሐሳቦች አንዱ ቀለበቱ ከንጉሥ ሰለሞን ጋር በመቃብር ውስጥ ተቀብሯል የሚል ነው። ይህ እውነት ከሆነ የመቃብር ቦታውን ማግኘት የምንጊዜውም ታላቁን የአርኪኦሎጂ ቁፋሮ ሊያስጀምር ይችላል። ሆኖም የሰለሞንን መቃብር ማግኘት ግን እስከ ዛሬ ድረስ አልተቻለም። እዚህ ጋር ስለ ጠቢቡ ንጉሥ መቃብር የተወሰነ ነገር ማለት ይኖርብናል። መጽሐፍ ቅዱስ የንጉሥ ሰለሞን መቃብር ትክክለኛ ቦታን አይገልጽም። ብዙ ጥንታዊ ነገሥታት የተቀበሩባት በኢየሩሳሌም ባለችው በዳዊት ከተማ እንደተቀበረ ብቻ ይናገራል። ይሁን እንጂ ትክክለኛውን ቦታ በእርግጠኝነት አይታወቅም። እናም የተረጋገጠ የሰለሞን አስከሬን ተገኝቶ አያውቅም። አንዳንድ አፈ ታሪኮች የሰለሞን መቃብር በኃይለኛ ጥበቃዎች እንደታሸገ ይናገራሉ። ይህም ሰርጎ ገቦች እንዳይገቡ ያደርገዋል። ይህ እምነት ሚስጥራዊ ጽሑፎች ወይም አስማታዊ መሰናክሎች መቃብሩ እንዳይገኝ ይከላከላሉ የሚል ግምትን አስነስቷል። ቀለበቱ በእርግጥ ከንጉሡ ጋር ከተቀበረ በሚከተሉት ምክንያቶች ማንም ሊያገኘው እንደማይችል የዚህ ሐሳብ አራማጆች ይተነትናሉ። የመጀመሪያው መቃብሩ ገና ያለመገኘቱ ጉዳይ ነው። ለብዙ መቶ ዘመናት ፍለጋ ቢደረግም የሰለሞን ትክክለኛ የመቃብር ቦታ አይታወቅም። መቃብሩ ከዘመናዊቷ ኢየሩሳሌም ከተማ በታች ከተደበቀ እሱን ለማግኘት የላቀ ቴክኖሎጂ ሊያስፈልግ ይችላል። በመሆኑም መቃብሩ እስካልተገኘ ድረስ ቀለበቱም አይገኝም ይላሉ። ሌላኛው ምክንያታቸው የመቃብር ዘራፊዎች ከረጅም ጊዜ በፊት ወስደውታል የሚል ነው። የሰለሞን መቃብር በጥንት ጊዜ ተዘርፎ ከነበረ ቀለበቱ ተሰርቆ ወይም ቀልጦ ወይም ለማይታወቅ ገዢ ተሽጦ ሊሆን ይችላል በማለት ሁለተኛውን ምክንያት ያስቀምጣሉ። ሌላኛው ይህንን ተፈላጊ ቀለበትና የጠቢቡን መቃብር አለመገኘት ምክንያት ተብሎ የሚጠቀሰው መለኮታዊ ጥበቃ እየተደረገለት ነው የሚለው ሐሳብ ሲሆን የዚህ ሐሳብ አመንጮች
አንዳንድ ሃይማኖታዊ ታሪኮች እግዚአብሔር ራሱ ቀለበቱ ፈጽሞ እንዳይገኝ እንዳደረገ ኃይሉን እስከ ዓለም ፍጻሜ ድረስ ደብቆ እንዳስቀመጠው ይጠቁማሉ በማለት ለቀለበቱ አለመገኘት ተጨማሪ ሐሳብን ያቀርባሉ። አሁን ደግሞ ቀለበቱ አልጠፋም የሚሉ ተመራማሪዎችን ሐሳብ እንዳስ በዚህ የሐሳብ ጎራ ያሉ ሰዎች የመጀመሪያው ግምት ቀለበቱ በሚስጥር ማህበራት ተይዟል የሚል ነው። ምናልባትም በጣም አጓጊው ንድፈ ሐሳብ የሰለሞን ቀለበት ፈጽሞ አልጠፋም፣ ይልቁንም ለዘመናት በጠበቁት ሚስጥራዊ ድርጅቶች እጅ ውስጥ ወድቋል የሚለው ነው። የዚህ ንድፈ ሐሳብ አራማጆች እንደ ፍሬሜሶን፣ ኢሉሚናቲና ቫቲካን ያሉ ኃያል ሚስጥራዊ ማህበራት ቀለበቱን ደብቀውታል ወይም ዕውቀቱን ተጠቅመው በዓለም ክስተቶች ላይ ተጽዕኖ እያሳደሩ ነው ይላሉ። እስቲ የተጠቀሱትን የጨለማው ዓለም ማህበራት በወፍ በረር እንቃኝ። ፍሪሜሰኖች ከሚስጥራዊ ታሪኮች ጋር ጥልቅ ግንኙነት ያላቸው ፍሪሜሰኖች ብዙውን ጊዜ ከሰለሞን ቀለበት ታሪክ ጋር ተያይዘው ስማቸው ይነሳል። ፍሪሜሶናዊነት በሰለሞን ቤተ መቅደስ ላይ ትልቅ ትኩረትን ይሰጣል። ይህም የሚስጥር ዕውቀታቸው መሠረት እንደሆነ ይቆጠራል። አንዳንድ የዚህ ሐሳብ አራማጆች ፍሪሜሰኖች የቀለበቱን ቦታ የሚገልጽ ጥንታዊ ጽሑፎች አሏቸው። የሰለሞን ቀለበት ለዘመናት በፍሪሜሶን መሪዎች በኩል ተላልፏል። ሄክሳግራም ወይም የሰለሞን ማህተብ ቁልፍ የፍሪሜሶን ምልክት ስለ ቀለበቱ ያላቸውን የተደበቀ ዕውቀት ይወክላል በማለት ሐሳቡን ያሰፉታል። ፍሪሜሶኖች የሰለሞን ቀለበት ካላቸው በፖለቲካ በኢኮኖሚና በዓለም አቀፍ ጉዳዮች ላይ ያላቸውን ተጽዕኖ ለማስጠበቅ ኃይሉን በሚስጥር ይዘውት ሊሆን ይችላል። ኢሉሚናቲ ብዙውን ጊዜ ከምስጢራዊ የዓለም ማህበራት ጋር የሚነሳው ሌላው ድርጅት ኢሉሚናቲ ከሰለሞን ቀለበት ጋር ግንኙነት እንዳለው በአንዳንዶች ዘንድ ይታመናል። የዚህ ንድፈ ሐሳብ ደጋፊዎች ኢሉሚናቲ የሰለሞንን ቀለበት ዘመናትን በፈጀ የአርኪኦሎጂ ፍለጋ መልሶ አግኝቶት ሊሆን ይችላል። የቀለበቱ ጽሑፎች ስለ አጽናፈ ሰማይ፣ ጊዜና ንቃተ ህሊና ምስጢራዊ ዕውቀት ይዘዋል። ኢሉሚናቲ የቀለበቱን ኃይል ተጠቅሞ ዓለም አቀፍ ክስተቶችን ለመቆጣጠር ይጠቀምበታል ይላሉ። ምንም እንኳን እነዚህ ሐሳቦችን የሚደግፍ ጠንካራ ማስረጃ ባይኖርም በሰለሞን ጥበብና በምስጢራዊ ዕውቀት መካከል ያለው ግንኙነት ኢሉሚናቲ አሁንም ቀለበቱን እየፈለገ ወይም አስቀድሞ እየተጠቀመበት ሊሆን ይችላል የሚለውን ግምት ይደግፋል። ከዚህ ቀለበት ጋር በተያያዘ ሌላኛዋ ስሟ የሚነሳ አካል የቫቲካኗ የካቶሊክ ቤተክርስቲያን ናት። ይህንን ንድፈ ሐሳብ ያመነጩ ሰዎች ቫቲካን የሰለሞንን ቀለበት ደብቃለች ብለው ያምናሉ። እንደሚታወቀው የቫቲካን ቤተ መጻሕፍት ስፍር ቁጥር የሌላቸው ታሪካዊና ሃይማኖታዊ ጽሑፎችን ይዟል። ነገር ግን ከእነዚህ አያሌ መጻሕፍት መካከል ብዙዎቹ ለሕዝብ ተደራሽ አይደሉም። ምናልባት የሰለሞን ቀለበት ከእነዚህ ምስጢሮች መካከል ተቆልፎበት ይሆን ብለን ስንጠይቅ የዚህ ንድፈ ሐሳብ ደጋፊዎች የሚከተሉትን ማብራሪያዎች ያቀርባሉ። የመጀመሪያው የካቶሊክ ቤተክርስቲያን ምስጢራዊና የጥንቆላ ዕውቀቶችን እንዲሁም የሰለሞንን ቀለበት ኃይል ለዘመናት ሰውራለች የሚለው ሲሆን፣ ሁለተኛው የመስቀል ጦረኞች ወይም የጥንት የካቶሊክ ምሁራን ቀለበቱን አግኝተው ለደህንነት ሲባል ለጳጳሱ አስረክበውት ሊሆን ይችላል። ወይም ደግሞ የቀለበቱ ዕውቀት በክርስትና ምስጢራዊነትና የአጋንንትን ማስወጣት ሥርዓቶች ላይ ተጽዕኖ አሳድሮ ሊሆን ይችላል ይላሉ። ከዚህ ንድፈ ሐሳብ መረዳት እንደሚቻለው ቫቲካን የንጉሱ ቀለበት ካላት በምስጢራዊ ክፍሏ ውስጥ ተደብቆ ወይም ፈጽሞ እንዳይገለጥ ተደርጎ ሊሆን ይችላል። ፍለጋው ይቀጥላል። ለብዙ ዘመናት ግምቶች ቢኖሩም የሰለሞን ቀለበት ዘላቂ ምስጢር ሆኖ ቆይቷል። የጠፋ የተቀበረ ወይም በምስጢር ቡድኖች የተደበቀ እንደሆነ የሚነገርለት ይህ ቀለበት ምስጢራዊ ዕውቀትን የሚያስሱ ሰዎችን ቀልብ መማረኩን ቀጥሏል። ዘመናዊ አርኪኦሎጂ ወይም የላቀ ቴክኖሎጂ አንድ ቀን የት እንዳለ ሊገልጥ ይችላልን? ወይንስ ምስጢሮቹ ለዘላለም ሳይደረስባቸው ይቆያሉን? ከዚህ አስቀጥለን ቀለበቱ በታሪካዊ ሰዎችና ገዢዎች ላይ ያሳደረውን ተጽዕኖ እንመለከታለን። የተለያዩ ነገስታት፣ ንጉሠ ነገስታትና ምሁራን በዘመናት ሁሉ ኃይሉን እንዴት እንደፈለጉ እንመረምራለን። ቀዳሚ የምናደርገው የሀገራችንንና የቀለበቱን ግንኙነት ይሆናል። የኢትዮጵያና የንጉሥ ሰለሞን ቀለበት ግንኙነት። የሰለሞን ቀለበት ታሪክ በኢትዮጵያ ኦርቶዶክስ ተዋሕዶ ቤተክርስቲያን ውስጥ ጥልቅ ሥር አለው። ቀለበቱ ጠፍቷል ወይም በምስጢር ማህበራት ተደብቋል ከሚሉ ሌሎች መከራከሪያዎች በተለየ የኢትዮጵያ አባቶች ቀለበቱን ከሌላ የመጽሐፍ ቅዱስ ቅርስ ማለትም ከታቦተ ጽዮን ጋር ያገናኙታል። እንደ ኢትዮጵያ አባቶች ቃል ሁለቱም ታቦቱና የሰለሞን ቀለበት በኢትዮጵያ ኦርቶዶክስ ተዋሕዶ ቤተክርስቲያን ተደብቀውና ተጠብቀው ይገኛሉ። ይህች ጥንታዊት ሀገር ከታሪክ ታላላቅ ምስጢሮች አንዱን ቁልፍ ይዛ ይሆን? እስቲ ጥቂትን መርምር። በሰለሞን ቀለበትና በኢትዮጵያ መካከል ያለው ግንኙነት የሚጀምረው በታዋቂው የንጉሥ ሰለሞንና የሳባ ንግሥት ታሪክ ነው።
ክብረ ነገሥት የተባለው ጥንታዊ የቤተ ክርስቲያናችን መጽሐፍ ማክዳ የሳባ ንግሥት የሰለሞንን ጥበብ ለመፈተን ከመንግስቷ ወደ ኢየሩሳሌም እንዴት እንደተጓዘች ይገልጻል። የንጉሥ ሰለሞን ዕውቀቱንና ሀብቱን ከተመለከተች በኋላ እጅግ ተደነቀች። እምነቱን ተቀብላ ወደ ሀገሯ ከመመለሷ በፊት ከንጉሥ ሰለሞን ጸነሰች። ከግንኙነታቸውም ሚኒሊክ አንደኛ የተባለ ወንድ ልጅ ወለደች። እርሱም በኋላ የኢትዮጵያ የመጀመሪያው ንጉሠ ነገሥት ሆነ። ታሪኩ እንደሚነግረን ሚኒሊክ ለአቅመ አዳም ሲደርስ አባቱን ለማግኘት ወደ ኢየሩሳሌም ተጓዘ። ሰለሞን በታላቅ ደስታ ተቀበለውና ከእርሱ ጋር እንዲቆይና እንዲገዛ ፈለገ። ነገር ግን ሚኒሊክ ወደ ኢትዮጵያ መመለስን መረጠ። ቀዳማዊ ሚኒሊክ ወደ ሀገሩ ከመሄዱ በፊት ሰለሞን የተቀደሰ ስጦታን ሰጠው። አብዛኞቹ ታሪኮች ሰለሞን ለሚኒሊክ ብዙ መንፈሳዊ ስጦታዎችን እንደሰጠው ሲገልጹ፣ አንዳንድ የኢትዮጵያ ታሪኮች ሰለሞን ቀለበቱን ለልጁ አደራ እንደሰጠው ይናገራሉ። ይህ ቀለበት ተራ ጌጥ ብቻ አይደለም፣ የመለኮታዊ ሥልጣን፣ የጥበብና ከእግዚአብሔር ጋር የመገናኘት ትልቅ ምልክት ነበር። የሰለሞን ቀለበትና ታቦተ ጽዮን። የኢትዮጵያ ኦርቶዶክስ ተዋሕዶ ቤተክርስቲያን ታሪክ ሁለቱም ታቦቱና ቀለበቱ ወደ ኢትዮጵያ እንደመጡ ይናገራል። ሚኒሊክ አንደኛ ከካህናት ቡድን ጋር እውነተኛውን ታቦተ ጽዮን ከሰለሞን ቤተ መቅደስ ወስዶ ለእስራኤል ግን በሌላ እንደተካው ይነገራል። ከዚያም ታቦቱ ወደ ኢትዮጵያ ተጓጓዘ። ከዚያን ጊዜ ጀምሮ በኢትዮጵያ አለ። እዚህ ጋር አንድ ወሳኝ ጥያቄ እናንሳ። የንጉሥ ሰለሞን ቀለበትስ የት ደረሰ? አንዳንድ የኢትዮጵያ ምሁራንና የሃይማኖት መሪዎች የሰለሞን ቀለበት ታቦቱን ለመጠበቅ ከጎኑ ተደብቆ እንደነበር ያምናሉ። ይህ እውነት ከሆነ ቀለበቱ ላለፉት 3000 ዓመታት ያህል በኢትዮጵያ ካህናት ተጠብቆ ቆይቷል ማለት ነው። የአክሱም ጽዮን ማርያም ቤተክርስቲያን ቀለበቱ ሊደበቅበት የሚችል ቦታ ነውን? ቀጣይ ጥያቄያችንን እንሰንዝር። የኢትዮጵያ ኦርቶዶክስ ተዋሕዶ ቤተክርስቲያን ታቦተ ጽዮን በአክሱም በሚገኘው በእመቤታችን የጽዮን ማርያም ቤተክርስቲያን ውስጥ እንደተቀመጠች ታስተምራለች። ይህ ጥንታዊ ቤተክርስቲያን በኢትዮጵያ ውስጥ ካሉት ቅዱስ ስፍራዎች አንዱ ሲሆን የታቦቱ ጠባቂ በመባል በሚታወቅ አንድ መነኩሴ ይጠበቃል። ታቦቱን ማየት የሚፈቀደውም ለአንድ ሰው ብቻ ነው፣ ለተሾመው ጠባቂ። እርሱም ዕድሜ ልኩን ተመርጦ ከቤተክርስቲያኑ ግቢ ፈጽሞ አይወጣም። የሰለሞን ቀለበት ከታቦቱ ጋር ተደብቆ ከሆነ እውነቱን የሚያውቀው ይህ ጠባቂ አባት ብቻ ነው። ቀለበቱ በቤተክርስቲያኑ ውስጥ ከዓለም ተሰውሮ ሊሆን ይችላልን? ብዙ ተመራማሪዎችና የሃይማኖት ታሪክ ጸሐፊዎች ቤተክርስቲያኑን ለመመርመር ሞክረዋል። ነገር ግን የቤተክርስቲያኒቱ መሪዎች የውጭ ሰዎች ታቦቱን ወይም ከእርሱ ጋር የተያያዙ ቅርሶችን እንዲያዩ ፈጽመው አይፈቅዱም። በቤተክርስቲያኑ ዙሪያ ያለው ምስጢራዊነት ኃይለኛ ነገር በእርግጥም እዚያ ተደብቋል የሚለውን ግምት አጠናክሮታል። በርካታ የኢትዮጵያ ኦርቶዶክስ ተዋሕዶ ቤተክርስቲያን መነኮሳትና ካህናት የሰለሞን ቀለበት አሁንም እንዳለና በኢትዮጵያ እየተጠበቀ እንደሆነ ተናግረዋል። ጥቂቶቹን ለአብነት ያህል እናንሳ። አባ ጳውሎስ የቀድሞ ፓትርያርክ እንደ አውሮፓውያን አቆጣጠር በ2009 የቀድሞ የኢትዮጵያ ኦርቶዶክስ ተዋሕዶ ቤተክርስቲያን ፓትርያርክ አባ ጳውሎስ ያልተለመደ የሕዝብ መግለጫ ሰጥተዋል። ስለ ታቦተ ጽዮን ሲጠየቁ በኢትዮጵያ መኖሩን አረጋግጠው ነገር ግን ሌሎች ጥንታዊ ቅርሶች መኖራቸውንም ጠቁመዋል። አንዳንድ ተመራማሪዎች ስለ ሰለሞን ቀለበት እየተናገሩ እንደሆነ ያምናሉ። ምንም እንኳን ቀጥተኛ ማስረጃ ባይሰጡም መግለጫው ኢትዮጵያ ከሰለሞን ጋር የተገናኙ መለኮታዊ ቅርሶችን እንደያዘች ያለውን እምነት አጠናክሮታል። በአክሱም የሚገኙ አንዳንድ መነኮሳት በእመቤታችን የጽዮን ማርያም በቤተክርስቲያን ውስጥ ታቦቱ ብቻ ሳይሆን ሌሎችም ነዋየ ቅድሳትን የያዘ ምስጢራዊ ክፍል እንዳለ ተናግረዋል። በተጨማሪም ምንም እንኳን ተጨባጭ ማስረጃ ባይኖረውም የሰለሞን ቀለበት በኢትዮጵያ ንጉሳዊ ቤተሰብና በሃይማኖት መሪዎች በኩል እንደተላለፈ የሚገልጽ ንግርትም አለ። ይህ ቀለበት የኢትዮጵያ ነገሥታት ሲጠቀሙበት ኖረውት ይሆን? የኢትዮጵያ ነገሥታት ከንጉሥ ሰለሞንና ከምኒልክ አንደኛ ዘር እንደሚመዘዙ ለረጅም ጊዜ ሲናገሩ ቆይተዋል። ከ13ኛው መቶ ክፍለ ዘመን ጀምሮ እስከ አፄ ኃይለ ሥላሴ ውድቀት 1974 ዓ.ም ድረስ ኢትዮጵያን የገዛው የሰለሞናዊው ሥርወ መንግሥት ሕጋዊነቱን በዚህ መለኮታዊ ግንኙነት ላይ መሠረት አድርጎ ነበር። ቀለበቱ ኢትዮጵያ ውስጥ ካለ እነዚህ ነገሥታት ይጠቀሙበት ነበርን? አንዳንድ ታሪኮች እንደሚጠቁሙት የተወሰኑ የኢትዮጵያ ነገሥታት በንግስናቸው ጊዜ ልዩ ቀለበት ያደርጉ ነበር። ምናልባትም የሰለሞን ቀለበት ሳይሆን አይቀርም። ሌሎች ደግሞ የቀለበቱ ኃይል ተራ ገዢዎች ሊቆጣጠሩት ከሚችሉት በላይ እንደሆነና በምትኩ በቤተ ክርስቲያኗ ተደብቆ እንደነበር ያምናሉ። የሰለሞናዊው ሥርወ መንግሥት የመጨረሻው ገዢ የነበሩት አፄ ኃይለ ሥላሴ ከሃይማኖታዊ ተምሳሌትነት ጋር ጥልቅ ግንኙነት ነበራቸው። አንዳንዶች ስለ ሰለሞን ቅርሶች ጥንታዊ ዕውቀት እንደነበራቸው ያምናሉ፣ ምንም እንኳን እርሳቸው ስለ ቀለበቱ በይፋ ተናግረው ባያውቁም። ዘመናዊ ሳይንስ እውነቱን ሊገልጥ ይችላልን የሚለው ጥያቄ ሌላኛው ይህን ቀለበት ተከትሎ የሚነሳ ወሳኝ ጥያቄ ነው።
የኢትዮጵያ ቤተክርስቲያን በአክሱም ያሉ ቅርሶችን በከፍተኛ ምስጢራዊነት ትጠብቃቸዋለች። እናም በእመቤታችን የጽዮን ማርያም ቤተክርስቲያን ውስጥ ምንም አይነት የአርኪኦሎጂ ምርመራ ተደርጎ አያውቅም። ሆኖም ከመሬት በታች የሚመረምር ራዳርና የምስል ቴክኖሎጂ እድገቶች አንድ ቀን የተቀደሱ ስፍራዎች ሳይረበሹ የቤተክርስቲያኑን የተደበቁ ምስጢሮችን ለመመርመር የሚያስችል መንገድ ሊሰጡ ይችላሉ የሚለው ሐሳብ ከቅርብ ዓመታት ወዲህ እየሰፋ መጥቷል። የኢትዮጵያ ቤተክርስቲያን ዝምታ። የተለያዩ ንድፈ ሐሳቦች ቢኖሩም የኢትዮጵያ ኦርቶዶክስ ተዋሕዶ ቤተክርስቲያን መሪዎች የሰለሞን ቀለበት መኖሩን ለማረጋገጥም ሆነ ለመካድ ፈቃደኛ አይደሉም። ዝምታቸው ግምቱን ይበልጥ አቀጣጥሎታል። ይህም ብዙዎች ኃይለኛ ምስጢር እየጠበቁ እንደሆነ እንዲያምኑ አድርጓቸዋል። ቀለበቱ በእውነት በኢትዮጵያ ተደብቆ ከሆነ ዓለም መቼ ያየው ይሆን? ወይንስ ለዘላለም በጥብቅ የተጠበቀ ምስጢር ሆኖ ይቀራል? የብዙዎች ጥያቄ ነው። በቀለበቱ ላይ የሚያጠነጥኑ ዘመናዊ የሴራ ንድፈ ሐሳቦች። የሰለሞን ቀለበት ምስጢር ምሁራንን፣ የሃይማኖት መሪዎችንና የሴራ ጠበብቶችን ለብዙ መቶ ዘመናት ሲያነጋግር ቆይቷል። ብዙዎች ቀለበቱ ከረጅም ጊዜ በፊት ጠፍቷል ወይም ተደብቋል ብለው ሲያምኑ፣ ሌሎች ደግሞ ፈጽሞ አልጠፋም፣ በቀላሉ ታሪክን ለመቅረጽ ችሎታውን በተጠቀሙ ኃያላን ሰዎች እጅ ውስጥ ወድቋል ይላሉ። የሰለሞን ቀለበት ዛሬም በዓለም አቀፍ ክስተቶች ላይ ተጽዕኖ እያሳደረ ይሆን? ከዚህ በማስቀጠል ስለ ቀለበቱ ሕልውና፣ በዘመናዊው ዓለም የሚዘወተሩ ክርክሮችን፣ ስለ ምስጢራዊ ድርጅቶችና ስለሚደበቁ ቴክኖሎጂዎች እጅግ አወዛጋቢ የሆኑ ንድፈ ሐሳቦችን እንመለከታለን። የዓለም መሪዎችና የተደበቀው ኃይል። በታሪክ ዘመናት ሁሉ ነገስታት፣ ንጉሠ ነገስታትና የፖለቲካ መሪዎች ክስተቶችን ለመቆጣጠር፣ በሰዎች ላይ ተጽዕኖ ለማሳደርና ምስጢራዊ ዕውቀትን ለማግኘት አያሌ መንገዶችን ሲፈልጉ ኖረዋል። አንዳንዶች የሰለሞን ቀለበት አሁንም ካለ በኃያላን ገዢዎች መነሳትና መውደቅ ውስጥ ሚና ተጫውተዋል ብለው ያምናሉ። ቀለበቱን እንዳደረጉ የሚነገርላቸው ታሪካዊ ሰዎችም አሉ። አንዳንድ ተመራማሪዎች በዓለም ታሪክ ውስጥ የሚጠቀሱ የተወሰኑ ተጽዕኖ ፈጣሪ ሰዎች የሰለሞንን ቀለበት ወይም በዚህ ቀለበት ኃይል የተሞላ ሌላ ተመሳሳይ ቀለበት ይዘው ሊሆን እንደሚችል ይናገራሉ። የመጀመሪያው ናፖሊዮን ቦናፓርት ነው። ታሪኮች እንደሚጠቁሙት ናፖሊዮን ግብፅን ሲቆጣጠር የሰለሞንን ቀለበት ሳይፈልግ አልቀረም። አንዳንዶች እንደውም አግኝቶት ሰራዊቱን ለድል ለማብቃት ኃይሉን ተጠቅሞበታል ይላሉ። አዶልፍ ሂትለር። የጥንቆላ ታሪክ ጸሐፊዎች ናዚዎች በሚስጥራዊ ቅርሶች ፍቅር የተጠመዱ፣ ከተፈጥሮ በላይ የሆነ ኃይልን ማግኘት ደግሞ የተልእኳቸው አካል አድርገው የሰለሞንን ቀለበት እንደፈለጉ ይከራከራሉ። ይህም ተልእኮ ተሳክቶ መሪያቸው አዶልፍ ሂትለር የጠቢቡን ቀለበት ሳይጠቀምበት አይቀርም በማለት ይሞግታሉ። ዊንስተን ቸርችል። ሌሎች ደግሞ በሚስጥር ግንኙነቱና በታሪክ ጥልቅ ዕውቀቱ የሚታወቀው ቸርችል የቀለበቱን ሚስጥር ሳያገኝ እንዳልቀረ ያምናሉ። እነዚህ መሪዎች ታሪክን ለመቀየር ቀለበቱን ተጠቅመውበት ይሆን? ይህ ጥያቄ የዘመናት ጥያቄ ሆኖ ዛሬ ላይ ደርሷል። በሌላ በኩል ደግሞ ይህ ቀለበት ዛሬም አገልግሎት ላይ እየዋለ ነው ወይ የሚል ጥያቄ በብዙዎች ዘንድ ይነሳል። ይህንን ጥያቄ ለመመለስ የተወሰኑ ንድፈ ሐሳቦች ይጠቀሳሉ። ጥቂቶቹን እንመልከት። ቀለበቱ በልሂቃን ገዢዎች ይጠለቃል የሚለው የመጀመሪያው ነው። አንዳንድ የንድፈ ሐሳብ ጠበብቶች ዛሬ አንድ የዓለም መሪ ምናልባትም ፕሬዝዳንት፣ ንጉሠ ነገሥት ወይም መንፈሳዊ መሪ ቀለበቱን ይዞ ኃይሉን ለማስጠበቅ ይጠቀምበታል ይላሉ። አንዳንዶች ደግሞ በመንግስት ግምጃ ቤት ውስጥ ተደብቋል ብለው ይሞግታሉ። ጥቂት የማይባሉ የሴራ ተንታኞች እንደ CIA፣ MI6 ወይም ሞሳድ ያሉ ድርጅቶች ቀለበቱን እንዳገኙትና በሚስጥር ተቋማቶቻቸው ውስጥ ባህሪያቱን እያጠኑ እንደሆነ ያምናሉ። አንዳንዶች ደግሞ ሰለሞን ይህንን ቀለበት በተራቀቀ የቴክኖሎጂ ብቃቱ ሰርቶታል የሚሉ ሲሆን፣ በሌላ በኩል ደግሞ ሌሎች ከሌላ ዓለም ከመጡ ባዕድ ፍጡራን የተቀበለው እጅግ የተራቀቀ የሰው ልጅ አእምሮ ያልደረሰበት የቴክኖሎጂ ውጤት ነው ይላሉ። ቀለበቱ የቴክኖሎጂ መሳሪያ ከሆነ ዘመናዊ ሳይንስ ለወታደራዊ ወይም ለስለላ ዓላማዎች ችሎታውን ለመድገም እየሞከረ ሊሆን ይችላል የሚሉም አሉ። ሌሎች ደግሞ የቀለበቱ ኃይል በተለየ መልኩ ጥቅም ላይ እየዋለ ነው ይላሉ። የሰለሞን ቀለበት የላቀ የቴክኖሎጂ አካል ከሆነ ዘመናዊ ሳይንቲስቶች ሪቨርስ ኢንጂነርድ አድርገውት ሊሆን ይችላል። የዛሬዎቹ የሰው ሰራሽ አስተውሎት ማለትም AI፣ የነርቭ ሳይንስና የቢሄቪራል ሳይኮሎጂ እድገቶች በአንድ ወቅት በሰለሞን ቀለበት ውስጥ ከነበረው ዕውቀት ጋር ሊገናኙ እንደሚችሉ ይገምታሉ። ጥቂት የማይባሉ ሰዎች ደግሞ የሰለሞን ቀለበት አሁንም ካለና እንዲህ ያለውን አስደናቂ ኃይል ከያዘ ለምን ለዓለም ሕዝብ አይገለጥም ሲሉ ይጠይቃሉ። በሌላ ጎራ ያሉ ተመራማሪዎች ደግሞ ይህንን ጥያቄ ለመመለስ የሚችሉ በርካታ ነጥቦችን ይሰነዝራሉ። ጥቂቱን እነሆ።
የሰለሞን ቀለበት ለዓለም ሕዝብ የማይገለጥበት የመጀመሪያው ምክንያት የኃይሉ ፍርሃት ነው። ቀለበቱ አእምሮን መቆጣጠር ወይም በክስተቶች ላይ ተጽዕኖ ማሳደር ከቻለ መኖሩን መግለጥ ወደ ትርምስ ወይም ወደ ጦርነት ሊያመራ ይችላል። ስለዚህ ስለመኖሩ የዓለም ሕዝብ ማወቅ አይጠበቅበትም ይላሉ። በሌላ በኩል ደግሞ የሃይማኖት ምስጢራዊነት ቀለበቱ ለዓለም እንዳይገለጥ አድርጓል የሚሉም አሉ። እንደ ቫቲካን ወይም የኢትዮጵያ ኦርቶዶክስ ተዋሕዶ ቤተክርስቲያን ያለ የሃይማኖት ተቋም ቀለበቱ ካለው ለዓለም ለማሳየት ፍቃደኛ ላይሆኑ ይችላሉ ይላሉ። የመጨረሻው ለቀጣይ ምርምር ተፈልጎ ነው የሚለው ሐሳብ ሲሆን ቀለበቱ በሚስጥር እየተጠና ከሆነ የያዙት ሰዎች ለሕዝብ ይፋ ከማድረጋቸው በፊት ኃይሉን ለመረዳት እየሞከሩ ሊሆን ይችላል የሚሉ ናቸው። በሰለሞን ቀለበት ዙሪያ ያለው ፍለጋ ሚስጥራዊነት ቢኖረውም አንዳንድ ተመራማሪዎች አሁንም የቀለበቱን መንገድ መከታተል እንደሚቻል ያምናሉ። ይህን ቀለበት ለማግኘት ሊረዱ የሚችሉ ፍንጮችንም እንደሚከተለው ይዘረዝራሉ። የመጀመሪያው የቫቲካን መዛግብት ናቸው። አንዳንዶች በቫቲካን በተከለከለው ክፍል ውስጥ የሰለሞን ቀለበት ከሌሎች ጥንታዊ ቅርሶች ጋር ተከማችቷል ብለው ያምናሉ። በመሆኑም ይህንን ቀለበት ፍለጋ የሚጀምር ሰው ካለ ከዚህ ምስጢራዊ ክፍል ስራውን መጀመር እንዳለበት ተመራማሪዎቹ ያሳስባሉ። ሌሎች ደግሞ በበኩላቸው በኢየሩሳሌም መሬት ስር ያሉ የመሬት ውስጥ ቤተ መቅደሶችን የቀለበቱ ፍለጋ መጀመሪያ ያደርጓቸዋል። ከቴምፕል ተራራ በታች የሚደረጉ የአርኪኦሎጂ ቁፋሮዎች አንድ ቀን የሰለሞንን የተደበቁ ሀብቶች ማስረጃ ሊገልጡ ይችላሉ በማለት ያክላሉ። የመጨረሻዎቹ አክሱም ኢትዮጵያን የሚጠረጥሩ ናቸው። የኢትዮጵያ ኦርቶዶክስ ተዋሕዶ ቤተክርስቲያን ታሪክ ትክክል ከሆነ ቀለበቱ አሁንም ከታቦተ ጽዮን ጎን ተደብቆ በቤተክርስቲያኗ ተጠብቆ ሊሆን ይችላል። ስለዚህ ፍለጋው የሚጀምረውም ሆነ የሚጠናቀቀው በአክሱም ነው ይላሉ። መደምደሚያ የሰለሞን ቀለበት ፍለጋ ለብዙ መቶ ዘመናት ሰዎችን ሲማርክ ቆይቷል። ከሃይማኖት ጽሑፎች እስከ ሴራ ንድፈ ሐሳቦች ድረስ ታሪኩ በታሪክ በአፈ ታሪክና በሚስጥር የተሞላ ነው። የሰለሞን ቀለበት አሁን የት ነው ያለው የሚለው ጥያቄ አሁንም ለብዙዎች መልስ ያላገኘ ጥያቄ ነው። በሰለሞን መቃብር ውስጥ ተቀብሯል? በቫቲካን የሚስጥር መዛግብት መደበቂያ ውስጥ ተደብቋል? ወይንስ በኢትዮጵያ ተጠብቆ ይገኛል? ብዙዎች አሁንም በውዝግብ ውስጥ ናቸው። የኢትዮጵያ ኦርቶዶክስ ተዋሕዶ ቤተክርስቲያንም በጉዳዩ ላይ ቁርጥ ያለ ምላሽን አልሰጠችም። የሰለሞን ቀለበት መኖሩ እውነት ነውን? ከሆነ አሁን የት ያለ ይመስላችኋል? አስተያየታችሁን ከታች ባለው ሳጥን ኮሜንት ሴክሽን ውስጥ ጻፉልን። ይህንን ምስጢር አብረን እንወያይበት። ስለተከታተላችሁን እናመሰግናለን። ሰላም እግዚአብሔር ከሁላችን ጋር ይሁን። አሜን። ውድ የመባ ቲቪ ተመልካቾች ለተከታታይ ሳምንታት ልብን በሚመስጡ ዓይንን በሚማርኩ እምነትን በሚያጠነክሩ 28 አስደናቂ ክፍሎች ሲቀርብላችሁ የነበረው የመጽሐፍ ቅዱስ ታሪኮች ምዕራፍ 1 በእግዚአብሔር ታማኝ አገልጋይ በነህምያ ታሪክ ተጠናቋል። የምዕራፍ 1 ጉዟችን ከፍጥረት አስደናቂ ታሪክ ጀምሮ የአባቶቻችንን የእምነት ፈተናዎች፣ የነቢያቱን ተጋድሎ፣ የነገስታቱን ክብርና ውድቀት ሁሉንም አካቶ የብሉይ ኪዳንን ዋና ዋና ገጾች በዝርዝር ዳሷል። አብርሃምን በጉዞው ተከትለነዋል። ሙሴን በቀይ ባህር መሻገር አብረነው ተገርመናል። ከዳዊት ጋር ጎልያድን ድል ነስተናል። ከሰለሞን ጥበብ ተምረናል። ከነህምያ ጋር የፈራረሰውን ቅጥር ገንብተናል። አሁንም ታሪኩ ይቀጥላል። የምዕራፍ 1 ፍጻሜ የአዲስ ምዕራፍ መጀመሪያ ነው። የሚስጥር መጋረጃ ይገለጣል። የሐዲስ ኪዳን ብርሃን ይፈነጥቃል። የመጽሐፍ ቅዱስ ታሪኮች ምዕራፍ 2 የዓለምን መድኃኒት፣ የሕይወትን ራስ፣ የፍቅርን ባለቤት፣ የጌታችንን የአምላካችንን የመድኃኒታችንን የኢየሱስ ክርስቶስን ልደት፣ ሕይወት፣ ተአምራት፣ ትምህርት፣ ሞትና ትንሣኤ እንዲሁም ዕርገት፣ የቅዱሳን ሐዋርያትን ተጋድሎ በዝርዝር የሚያስቃኝ ልብን የሚመስጥ ተከታታይ ክፍል ይዞላችሁ ይመጣል። ይህ ታላቅ መንፈሳዊ ድግስ በታላቁ የአብይ ጾም የመጀመሪያ ቀን ይጀመራል። እንዳያመልጦ። ውድ የመባ ቲቪ ቤተሰቦች እስከዚያው ግን በምዕራፍ 1 ላይ ያላችሁን አስተያየት፣ ጥያቄና ሐሳብ እንድትለግሱን በአክብሮት እንጠይቃለን። ሐሳባችሁ ለቀጣይ ሥራዎቻችን ብርታት ይሆነናል። በዩቲዩብ ገጻችን ላይ ባለው የአስተያየት መስጫ ሳጥን እንዲሁም በቴሌግራም አድራሻችን ሐሳባችሁን አጋሩን። ተሳትፏችሁ አይለየን። የመባ ቲቪ መንፈሳዊ ጉዞ ከእናንተ ጋር ይቀጥላል። በጌታ ጾም ያገናኘን።